ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች እንደምን አላችሁ? ዛሬም እንደተለመደው በከተማችን እጅግ አንገብጋቢ በሆኑ እና በቤቶች ጉዳይ ላይ የሚያጠነጥኑ መረጃዎችን ይዘንላችሁ ቀርበናል። ባለፈው ቪዲዮአችን ስለ ጨረቃ ቤት አፈራረስና በቀበሌ የባለቤትነት ክርክር እና የሰበር ሰሚ ችሎት ስለሰጠው ጥብቅ አዋጅና ያልተሰሙ እውነታዎች በዝርዝር ማየታችን ይታወሳል። ያ ቪዲዮ ብዙዎቻችሁ መብታችሁን እንድታውቁ የረዳ እንደነበር ከሰጣችሁት አስተያየት ተረድተናል። ዛሬ ደግሞ የዚህ ጉዳይ ቀጣይ ክፍል ሊሆን የሚችል ነገር ግን በቤተሰብ ደረጃ ትልቅ ቀውስ ሊፈጥር የሚችለውን የቀበሌ ቤት በባልና ሚስት ፍቺ ወቅት እንዴት ይከፈላል የሚለውን ጥያቄ በሕግ አግባብ እንመልሳለን። በአዲስ አበባ ከተማ አስተዳደር የቤቶች ልማት አስተዳደር ቢሮ የወጣው የመንግስት ቤቶች አስተዳደር መመሪያ ቁጥር 140/2015 ይህንን ጉዳይ በግልጽ አስቀምጦታል። በተለይ በአንቀጽ 43 ስር የተዘረዘሩት ነጥቦች ማንኛውም የቀበሌ ቤት ተከራይ የሆነ ሰው ሊያውቋቸው የሚገቡ ናቸው። አንደኛ፣ ቤቱ ሊከፈል የሚችል ከሆነ ባልና ሚስት መካከል አለመግባባት ተፈጥሮ ጉዳዩ ወደ ፍርድ ቤት አምርቶ ፍቺ ከተፈጸመ በኋላ ከመካከላቸው አንዱ ቤቱ ይከፈልልኝ የሚል አቤቱታ ካቀረበ የመጀመሪያው አማራጭ ቤቱን መክፈል ነው። መመሪያው እንደሚለው ቤቱ በሁለት ተከፍሎ ለመኖር የሚያስችል ስፋትና ሁኔታ ካለው ቢሮው ቤቱን ሀናለ በሚል ቁጥር በመስጠት ይከፍለዋል። ክፍፍሉም በሁለቱ ወገኖች ስምምነት ወይም ስምምነት ካልተደረሰ በዕጣ እንዲከፋፈሉ ይደረጋል። ይህ ማለት ሁለቱም ወገኖች በአንድ ግቢ ውስጥ ግን በተለያዩ ቤቶች መኖር የሚችሉበት እድል አለ ማለት ነው። ሁለተኛ፣ ቤቱ ሊከፈል የማይችል ከሆነ። ሁለተኛው ነጥብ ደግሞ ቤቱ በጣም ጠባብ ሆኖ ወይም ለመክፈል የማይመች ከሆነ። በዚህ ወቅት ሕጉ ቅድሚያ የሚሰጠው ለወገን ሳይሆን ለልጆች ደህንነት ነው። ቤቱ ሊከፈል የማይችል ከሆነ ቤቱ የሚሰጠው ልጅ የሚያሳድገው ወገን ይሆናል። ይህም ማለት ልጆቹ የትኛው ጋር ይቆያሉ የሚለው የፍርድ ቤት ውሳኔ ቤቱ ለማን ይሰጣል የሚለውን በቀጥታ ይወስነዋል ማለት ነው። ሶስተኛ፣ ሁለቱም ወገኖች ልጅ የሚያሳድጉ ከሆነ። አንዳንድ ጊዜ ፍርድ ቤት ልጆቹን ለሁለቱም ወገኖች ሊያካፍል ይችላል። በዚህ አስቸጋሪ ሁኔታ ውስጥ መመሪያው ያስቀመጠው የመጨረሻ አማራጭ ለሴቶች ቅድሚያ መስጠት ነው። ሁለቱም ወገኖች ልጅ የሚያሳድጉ ከሆነ እና ቤቱ የማይከፈል ከሆነ ቤቱን የማግኘት እድሉ ለሚስት ይሰጣል። ውድ ተከታታዮቻችን፣ ይህ መመሪያ የሚያሳየው የቀበሌ ቤት የግል ንብረት ባይሆንም በውስጡ የሚኖሩ ዜጎች በሚፋቱበት ወቅት ሜዳ ላይ እንዳይወድቁና በተለይም ልጆች መጠለያ እንዳያጡ ሕጉ ጥበቃ ማድረጉን ነው። እዚህ ጋር ግን አንድ ትልቅ ማሳሰቢያ አለ። ባለፈው ቪዲዮአችን ላይ እንደጠቀስነው የቀበሌ ቤት ጉዳይ በንብረት የሚታይ ሳይሆን በኪራይ ውል የሚመራ በመሆኑ ማንኛውም ክርክር ከመጀመሩ በፊት ቤቱ በሕጋዊ መንገድ የተመዘገበና ከአዋጅ ውጪ ያልተያዘ መሆኑን ማረጋገጥ አለባችሁ። ባለፈው ቪዲዮአችን እንደገለጽነው ቅጽ ስላላችሁ ብቻ ወይም ለረጅም ጊዜ ስኖራችሁበት ብቻ ቤቱ የግላችሁ እንዳልሆነ እና የፍርድ ቤት ስልጣንም የተገደበ መሆኑን አትርሱ። ዛሬ ያቀረብንላችሁ መረጃ ስለ ቤቶች፣ ስለ ኮንዶሚኒየም እና ስለ ቀበሌ ቤቶች ወቅታዊ መረጃዎችን ለማግኘት ይህን የዩቲዩብ ቻናላችን ሰብስክራይብ ማድረጋችሁን እንዳትረሱ። ቪዲዮው ለሌሎች እንዲደርስ ደግሞ ላይክ እና ሼር በማድረግ ተባበሩን። ተጨማሪ ጥያቄ ካላችሁ ወይም እንዲሰራላችሁ የምትፈልጉት የህግ ርዕስ ካለ በኮሜንት መስጫው ላይ ጻፉልን። አብራችሁን ስለነበራችሁ እናመሰግናለን። ቻው።